በኢትዮጵያ ሀገራዊ ምክክር ኮሚሽን የተላለፈ የምክክር ተሳትፎ ጥሪ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ ታሪክ ለመጀመሪያ ጊዜ በመላው ሀገሪቱ እንዲሁም በውጭ ከሚገኙ ኢትዮጵያውያን ያለመግባባት መንስኤ የሆኑ ጉዳዮችን በህዝባዊ ውይይት ሰብስቦ በሀገር አቀፍ ደረጃ ምክረ ሐሳብ የሚያሰናዳበት ሀገራዊ ምክክር ጉባኤ ከሐምሌ 8 2018 ዓ.ም ጀምሮ በአዲስ አበባ ከተማ ለማካሄድ ዝግጅቱን አጠናቋል። በመሆኑም መላው ኢትዮጵያውያን ለዚህ ታሪካዊ ሁነት መሳካት ከኮሚሽኑ ጎን በመሆን የሚጠበቅባቸውን እንድትወጡ ኮሚሽኑ ከወዲሁ ጥሪውን ያቀርባል። በዚህ ታሪካዊ ሀገራዊ ምክክር ጉባኤ ለመሳተፍ የተመረጣችሁ የማህበረሰብ ክፍሎችና የባለድርሻ አካላት ወኪሎችም ውጤታማ ሀገራዊ ምክክር ጉባኤ ማካሄድ የምትችሉበትን ሁለንተናዊ ዝግጅት እያደረጋችሁ እንድትጠብቁ ኮሚሽኑ ያሳስባል። የኢትዮጵያ ሀገራዊ ምክክር ኮሚሽን፣ ሀገራዊ ምክክር ለሀገራዊ መግባባት።